አፍሰው ከምሕረት እጁ ላይ ሙሽራ አመልማለ 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 ወርቅ የኛ ሙሽራ በዚህ ዓለም እርቆ አልከበረም ዘርፎ የኛ ሙሽራ በጾም በጸሎት ነው ያማረው መርገፉ የኛ ሙሽራ እፈልጋለሁ ወንድሜ፣ መቆረጥ አልፈልግም። መች እንደምቆረጥ አላውቅም። መች እንደምቆረጥ ቆይ አንድ ሰው አታስገቡ። ሰው ካስገባችሁ ሞሬተር አነሳለሁ። ሰው ካስገባችሁ ሞሬተር አነሳለሁ። ከዚህ በኋላ ሰው ካስገባችሁ ዛሬ የደስታዬ ቀን ነው። ሰው የሚገባበት ቀን አለ፣ በሰዓት አለ። አሁን ግን የደስታዬ ቀን ነው። እሺ የደስታዬ ቀን ነው። ሰው ካስገባችሁ ሞሬተር አነሳለሁ። የምናገረው ልጅ ወዳችኋለሁ። እሺ ዛሬ የደስታዬ ቀን ነው። ጥያቄ ምናምን ጠይቁኝ፣ ከነገ በኋላ ጠይቁኝ። ዛሬ ግን ሙሽራ ነኝ። ዛሬ ሰርጌ ነው። ሰርጌ ነው ዛሬ። በሰው የተናቀ ሰርጌ ነው ዛሬ። በእውነት ሙሽራ ነኝ። ገባችሁ? ሉቃስ ወንጌል ምዕራፍ 14 ላይ ያለውን አባት አይታችኋል? ልጁን ይላል ከሩቅ ሆኖ አየው ይላል፣ ተመለከተው ይላል። ልጁን ከሩቅ ሆኖ ሲመለከተው ጎስቋላ ነው ልጁ፣ ደህና ልብስ አልለበሰም ልጁ። ገባችኋል? ከተመለከተው ካየው በኋላ ምን እንደሚል ታውቃላችሁ? አዘነለት፣ አዘነለት ይላል። እኔ አሁን ታዝኖልኝ ፍሪዳ ታርዶልኝ፣ ገባችኋለም? እዚህ ቤተ መቅደስ ውስጥ ገብቻለሁ። አባቶች ትልቅ አደራ ነው የሰጡኝ። እውነቴን ነው ምላችሁ፣ እውነት ነው ምላችሁ። እግዚአብሔር ምስክሬ፣ የወንጌል አደራ ነው የሰጡኝ አባቶች፣ የወንጌል አደራ። ይህንን ልናገር ያልኩትን ወንጌል የሚከለክለኝ አካል የለም። ኦርቶዶክስን ንጹሕን ኦርቶዶክስን አስተምሮ ንጹሕን የኦርቶዶክስን ወንጌል እናገራለሁ። እናንተን ወንድሞቼን በፍቅር ጋብዛችኋል ወደዚህ ቤተክርስቲያን። በእውነት ነው ምላችሁ፣ ውሸት ነው የሰማችሁት ነገር፣ ውሸት ነው የሰማችሁት ነገር። በኦርቶዶክስ እንዲህ ያለ የተባለው ነገር ውሸት ነው። ጌታ በሚያውቀው እኔ በእግዚአብሔር ቃል ነው የምነግራችሁ። እውነት በስሜት አልነግራችሁ። እናንተን እየሰደብኳችሁ፣ እናንተን እያንጓጠጥኳችሁ አልነግራችሁም። እውነት ነው የምነግራችሁ። እውነት እኔ በአካል ዛሬ ማለት ነው ዛሬ ከሌሊቱ 10 ሰዓት ነው የገባሁት። እስቲ የነገር እስቲ ላጣራ አልኩ፣ ገባሁ። እውነት ነው ብላችሁ ያው እግዚአብሔር ምስክሬ፣ ልጆች ወልጃለሁ፣ አልዋሻችሁም። ምንም ነገር ለማድረግ አልዋሽም። ኦርቶዶክሳውያን እንዲወዱኝ ብዬ አልቀባባም። ምን ለእውነት የቆምኩ ሰው ነኝ። ዛሬ ገባው። አጋጣሚ ሆኖ ማህሌት ነበረ። በእውነት ማህሌት ላይ ምን እንደሚነገር ታውቃላችሁ? ኢየሱስ ነው የሚናገር ማህሌት ላይ። እምባዬ ነው የመጣው፣ ግን መግባት አልቻልኩም። ባይተዋር ሆንኩ፣ ብቸኝነት ተሰማኝ። ልጅነት አልሰማህ አለኝ እስከምጠመቅ ማለት ነው። አየህ ቀኖናዬን ፈጽሜያለሁ፣ ቁርባኔን እስከምወስድ ማለት ነው። አያችሁ ልጅነት አልሰማህ አለኝ። ውስጥ መግባት በቃ እየፈለጉ ከውጭ ሆኜ ማዳመጥ ጀመርኩ። ሌሊት 10 ሰዓት ማለት ነው። በዛ ሰዓት ክርስቶስ ይከብር ነበር በቅዳሴ። እውነት ነው ምላችሁ፣ ክርስቶስ ይከብር ነበር። ግን ኦርቶዶክስ ላይ ስሟ ጠፋ። አቤት ስሟን አጠፉት። ጌታ በሚያውቀው ስሟን አጠፉት። እውነቴን ነው ምላችሁ፣ የሌለችበትን አለች ተባለች። ለ3000 ዓመት ክርስትናን የጠበቀችልን ለ3000 ዓመት በእውነት መጽሐፍ ቅዱስን እንድታነቡ ያደረገችን እቺ ቤተክርስቲያን ስሟን አጠፉ። ከውጭ የመጡ
ገባችሁ? ከውጭ የመጡ አሁን ግን መክሊታችሁን ጥላችሁ እየተንከራተታችሁ ያለ አንድ ሌላ ቦታ፣ አንድ ኤ ቸርች፣ አንድ ቢ ቸርች፣ አንድ ሲ ቸርች እየገባችሁ ያላችሁ ሰዎች ኑ ወደዚህ ወደ ተዋህዶ ቤተክርስቲያን፣ ኑ ወደዚህ ወደ ቅድስት ቤተክርስቲያን። እውነቴን ነው የምላችሁ፣ ኑ ወደዚች ቤተክርስቲያን። እረፍት ናት። ጌታ በሚያውቀው ዛሬ እንዴት ፊቴ ምን ወሳም እንደሆነ ከሰውነቴ አኳያ የምነግራችሁ እውነት። ኑ ወደዚች ቅድስት ቤተክርስቲያን። እውነቴን ነው የምላችሁ። እውነተኛ የሆነው ክርስቶስ ኢየሱስ ከድንግል ማርያም ሥጋ ነስቶ የመጣ ክርስቶስ ኢየሱስ የዘላለምን ሕይወት ወዳገኛችሁበት ክርስቶስ ኢየሱስ ቅዱሳን ወደ ተጋደሉበት ራሳቸውን በዘይት ወደ ጠበሱበት ስለ ክርስቶስ ብለው መከራ ወደ በሉበት ወደ ተጋደሉበት ወደዚህ ቅዱስ ኑ ህብረት እናርግ። ኑ ግንዱ ላይ እንጣበቅ። ኑ ዛፍ ኑ እንጣበቅ። ቅርንጫፋችን እዛ ላይ ፍሬያማ ይሁን። እውነት ነው የምላችሁ፣ ፍሬያማ እንሁን። እኔ የስሜቴን አይደለም ኦርቶዶክሳውያን እንዲወዱኝ አይደለም፣ እግዚአብሔር ምስክሬ። በእውነት ነው የምላችሁ፣ በእውነት እኔ የአንድ ዲግሪ ባለቤት ነኝ። አንድ ዲግሪ በቴዎሎጂ አንድ ዲግሪ ባለቤት ነኝ። ኦርቶዶክስ ስሆን አንብቤያት አውቄያት ነው የገባው። እግዚአብሔር ምስክሬ፣ ሕያው እግዚአብሔር ምስክሬ ነው የምላችሁ ወንድሞቼ፣ ሕያው እግዚአብሔር ምስክሬ። ኦርቶዶክስ ስሆን አውቄያት አንብቤያት ገባችሁ? ሰዎች ጥያቄ የፈጠሩባቸው ነገሮች ጠይቄ ከዘላለም ሕይወት እንደማልጎድል አውቄ እዚህ ቤተክርስቲያን ገባን። ኑ መከሩ ብዙ ነው ወንድሞቼ፣ ሰራተኛው ጥቂት ነው። ያንን መከር ያንን ሰራተኛ እና እንገናኝ፣ እነዛ መከር እንሰብስብ ወንድሜ። እውነቴን ነው የምልህ። እውነተኛውን የሆነውን የክርስቶስን ወንጌል መናገር እንችላለን። የድንግል ማርያም ልጅ የሆነውን በመስቀል ላይ ራሱን የሰጠውን እሱን ኢየሱስ ክርስቶስን ቤዛችን የሆነውን ኦርቶዶክስ ተሰብከዋለች። ወንድሞቼ አትሸወዱ። ኑ በቃ ኑ፣ ከዛ ኑ። የተለያየ ዲኖሚኔሽን ነው ያለው እኛ ቸርች ላይ። በፊት የነበርኩበት ቤተክርስቲያን የተለያየ ትምህርት ነው ያለው። የተለያየ ትምህርት። በአፋችን አንድ ነን እንላለን፣ በልባችን ግን አንድ አይደለንም። በጣም ተራርቀናል። ኑ ነው ምላችሁ፣ ጋበዛችኋለሁ። ኦርቶዶክስን ሳታውቁ ከኦርቶዶክስ የወጣችሁ እውነቴን ነው ምላችሁ፣ የእውነት ዛሬ የምነግራችሁ ቃል የእግዚአብሔር ቃል ነው። በሕይወቶቻችሁ ላይ የማታጡት ቃል ነው የምነግራችሁ። ዛሬ የምነግራችሁ ቃል እውነት የሆነ ቃል ነው የምነግራችሁ። እውነት የሆነ ቃል፣ አስተማሪ የሆነ ቃል ነው የምነግራችሁ። ለዘላለም ይኸውላችሁ ነው ወንድሞቼ። እውነት ፕሮቴስታንቶች በሙሉ ወንጌል ያላችሁ፣ በመሰረተ ክርስቶስ ያላችሁ፣ በአማኑኤል ያላችሁ፣ በቃለ ሕይወት ያላችሁ፣ በወንጌል ብርሃን ያላችሁ፣ በሕይወት ብርሃን ያላችሁ፣ በእውነት ነው ብላችሁ እርስ በርሳችሁ እንኳን አትደጋገፉም። እውነቴን ነው ብላችሁ አትደጋገፉም። ኑ ወደዚህ ቅዱስ ቤተክርስቲያን፣ እኔ ወደ አየሁባት ወደ ቀመስኳት እውነት ይኸውላችሁ፣ እኔ በማንበብም በእውቀትም በተግባርም ገብቼ ነው ያየኋት። ከክርስቶስ የሚለየኝ ነገር ቢኖር አልቀጥልም። እውነቴን ነው ብላችሁ አልቀጥልም። ማንም አልገዛኝም። ማንም ነው ብላችሁ የድንግል ማርያም ጸሎት ነው ያስገባኝ። የእሷ ምልጃ ነው ያስገባኝ። የቅዱሳን ምልጃ ነው ያስገባኝ። የአባቶች ምልጃ ነው ያስገባኝ። በእውነት ነው ምላችሁ፣ በእውነት አይምሮ እንዲከፈት፣ ጥላቻ ከልቤ እንዲወጣ፣ ድንጋይነት ከልቤ እንዲወጣ የእነሱ ጸሎት እጅግ በጣም ወሳኝ ነበረ። በጣም ለምን ባለፈው ነግሬያቸዋለሁ። እነሱ በመንፈሳቸው ሕያው ናቸው። ምድር ላይ ምን እንደሚደረግ ያውቃሉና መጽሐፍ ቅዱሳዊ ነው። ያውቃሉ። ምድር ላይ ምን እየተደረገ እንዳለ ያውቃሉ።
ዮሐንስ ራእይ አይታችኋል? ምዕራፍ 6 ቁጥር 10 ላይ እስከ መቼ ዝም ትላለህ እያሉ ስለፈሰሰው ደማችን እስከ መቼ ዝም ትላለህ? ስለምን አትፈርድልንም እያሉ ምድር ላይ ፍርድ እንዳልሆነ እየተመለከቱ ነው እኮ የተናገሩት። ስለዚህ አባቶች አሁንም ስለኛ እየጮሁ ነው። በእግዚአብሔር ፊት በዛ ምስጋናን እያቀረቡ ልመናንም ያቀርባሉ። ገባችሁ? በእግዚአብሔር ፊት ልመናን እያቀረቡ አምልኮን ያቀርባሉ። እግዚአብሔርን ያወድሱታል፣ ያመሰግኑታል። በመላእክቶች ፊት አጅበው እግዚአብሔርን ያመሰግኑታል። ደግሞ ስለኛ ይማልዳሉ፣ ይለምናሉ ይለምናሉ። በጣም ስለዚህ እኔ የምነግራችሁ እውነት እግዚአብሔር ምስክሬም ነው የምላችሁ። በእውነት እግዚአብሔር ምስክሬ ከዘላለም ሕይወት አትጎሉም። ውጡ ከማንነት፣ ውጡ ከጎጠኝነት። ጎጠኝነት አለን እኛ ጋር። ይኸው በፊት የነበርኩበት ቤተ እምነት ላይ ጎጠኝነት አለ፣ ግሩፕ አለ፣ ግሩፕ አለ። እያያችሁ ነው። ግሩፕ አለ፣ ምቀኝነት አለ፣ መለያየት አለ። የስጋ ስራ የተገለጠ ነው፣ እያየን ነው። የስጋ ስራ ደግሞ ማለት ነው በመንፈስ ላይ ስለሚቃወም ምን እንደምታደርጉ እንኳን አይነግራችሁም። የስጋ ስራ መለያየት፣ ክፋት አለ። እኔ በልጥ አለ። የበታችነት የለም እናንተ ጋር። አንተ ትበልጥ የሚባል ነገር የለም። እዚህ ጋር መቀባበሉን ብታዩት፣ መቻቻሉን ብታዩት፣ በእውነት መቀባበሉን ብትመለከቱ ሁሉ በእውነት ዘመኔን እንደው ግን ለማስተማር ነው። እግዚአብሔር ለማስተማር ነው። አየህ፣ እግዚአብሔር የበፊቴን ጊዜ አስቦልኝ ነው። ሰዓቱ ደርሶ ነው ይሄ የሆነው። ሰዓቱ ደርሶ ነው ይሄ የሆነው እና የሚገርም ጊዜ ነበረ። ወንድሞች አሁን መግባት ትችላላችሁ። እሺ እሺ እንኳን ደስ አለ ነው እንግዲህ። ዛሬ ጥያቄ የለም። አሁን ማስገባት ትችላላችሁ። እኔ ለምን መድኃኔዓለም አብሶም አለሜ የድንግል ማርያም ልጅ አብሶም አለሜ ባንተ ለመለመ እድሜና ዘመኔ አይኔ ነህና ብርሃኔ። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? ከፍ በልልኝ በሞገስ ተባረክልኝ በልታ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተ ክርስቲያን ስንወጣ አስተምሮቷን ሳናቅ፣ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋህዶ አማኝ ናት። አባቴም እንደዚሁ። እናቴ ለእኔ በጣም የምትጸልይ የምትጮህ፣ በብዙ አቅጣጫ ስለ እኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይኸው ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተ ክርስቲያን ስመጣ ወደዚህ ወደ ሁለተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህች ኅብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከእኛ ጋር ይሆናል። ተባረኩልኝ።